Wezandero, 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 አያልቅም ተነግሮ። ኢየሱስ ክርስቶስ በዚህ ዘመን ቢኖር ሶሻል ሚዲያ ይጠቀማል ብዬ ነው የማስበው። ለምን አይጠቀምም? አንደኛ ሶሻል ሚዲያ መጠቀም ይጠቀማል። እኔ ይጠቀም ብዬ ነው የማስበው። ፐርፐዙ ለምን እንደተሰራ ኢየሱስ ክርስቶስ ያውቃል። እኔ ይጠቀማል ብዬ ነው የማስበው። ወደ ምድር መጥቶ እንዲያድነን ከሆነ ለምን ሶሻል ሚዲያ ይጠቀም? ኮንተንት እሺ ይጠቀማል ብንል እንኳን ማለት ነው ኮንተንት ቢለቅ እንኳን አዩትም። አብዛኛው ሰው ያዩን ልክ ነሽ። በነገራችን ላይ ኢሹ ለምን ተነሳው ነው ጉዳይ መጨረሻ የተናገርሽው ትክክል ነው። አብዛኛው ሰው ማብደት እያየ ነው። ኖርማሊ ሊያየውም አይችልም። ቁም ነገሩ መቼ የሰበከውንስ በትክክል እያስተማሩ ነው። ግን ይሄንን ኢሹ አቅርባችሁ የምትቀርጹ ሰዎች እነዚህ ልጆች ታዳጊ ልጆች ናቸው። ሌላ ዲስከስ የሚደረግበት ጉዳይ የለም። ማለት ዋይ ይሄንን መንካት ምን አስፈለገ? ሲጀመር ይጠቀማል አይጠቀምም እንደዚህ በጣም ዲስሪስፔክትፉል በጣም ትልቅ ማለት ትልቅ ነገር እኮ ነው። ይሄ እኮ የእምነት ትልቁ አር ነው። ክርስትና ውስጥ ያለ ሰው በሙሉ እንግዲህ ኢየሱስ ክርስቶስን ቫልዩ ያውቃል። ለእንደዚህ አይነት ዲቤት የሚቀርብ ጉዳይ ነው እንዴ? ዓላማውስ ምንድን ነው? ልጆቹን ይሄን ነገር እንዲደፋፈሩ እንዲናናቁ ምን በሚል ሰበብ ነው? ፍሪደም ኦፍ ቶት አላቸው የዘንድሮ ልጆች ምናምን። ፍሪደም ኦፍ ቶት ለማበድ ከሆነ ፍሪ አቱን ግድ የለም ታሰር። ጤነኛ ሆነ ብትታሰር ይሻላል ተለቀ ከምታብድ። አሁን ተለቆ ያበዱ ልጆች በጠበጡኛል። ይሄንን ዲስከሽን ማቅረባው ምን አስፈልግ? በጣም የሚፈራ በየቤተ ክርስቲያኑ ልጆቻችሁን የምታስተምሩት ትልቅ ነገር ነው። ይሄን አቀርበ ቪዲዮ ተቀርጻለት በጣም ነው እንደ ፌመስ መሆን የፈለጋችሁት ቀራጮቹም ተቀራጮቹም። አትሆንም። በዚህ ደረጃ ብትሆንም ያበደው ነው የምትባለው እኮ። አሁን መጨረሻው እንትን ቢልም ኮንተንት አይጭንም። ወይ መከራችን! ይሄን ልሰማለሁ ብዬ ገምቼ አላውቅም ነበር። የተፈራ ነው። እንደዚህ አይነት ነገር ሲወራ ራሱ የሚደነገጥበት ነው። ታው ምናምን ይባል በልጅ አፍ በዚህ ሌብል የሚወራ አይደለም። ትልልቆቹ ናቸው ያጠፋቸው። ትልቅ ሰው ጠፍቷል እዚህ ሀገር። ምንም ትልቅ ሰው የለም አንድም። ውጭ በርቀት ያላችሁ ሰዎች እንደ ብዙዎቻችሁን በአካል ማውርተናል። በቅርብ ጊዜ ምን ከሀገር ውጭ ስለነበርኩኝ ደጋግሜ እነግራቸዋለሁ። ትልቁ የቸገረን ነገር ተውባይ ትልቅ ሰው ነው የቸገረን። ሁሉም ሰው ፖፑላር ለመሆን የሆነች ነገር አገኛለሁ በሚል ምናምን ድሮም እኮ እንቸገራለን፣ ግን አገኛለሁ ብለን አንስትም። አሁን እኮ ለማግኘት የምንጋጋጥበት መንገድ እየጠፋን ነው የምናገኘው። ሰው እንዴት ራሱ ላይ እሳት እየለኮሰ ገንዘብ ለማግኘት ይሞክራል? ይሄ መለኮስ ነው። ማንነቴን፣ ባህሌን፣ ሃይማኖቴን ምናምን በእንደዚህ አይነት ኢሹ ላይ ማቅረብ የምር ትልቅ ችግር። አሁን በቃ ተጠያየቃችሁ እንደው መጨረሻውስ ይሁን ማንም አያውም አልሽ። የዚህ እንዳለው ነው እንደ ነጥብ ወሰድኩልሽ። ቁም ነገር እንደዚህ ነገር ሲሪየስ ነገር ለህይወት የሚጠቅመን ነገር ማንም አያውም። አሁን ያለንበት ደረጃ ነው። ዓለም የትም ናየት ሄዷል። ይሄን የቀረጸው ሰውዬ ተደበቅ እንደው ምን ይላሉ? እንደው እንዴት ነው የደረስነው? ግን እናንተ ወይዘንድሮ 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 አያልቅም ተነግሮ። ይኸው ከፎረንሲክ እንደተቀበልን ያው እዛች ካዝና ውስጥ እንደተቀመጠች ዛሬ ነው እንግዲህ ስትመጡ እናንተ። እሺ ዝግጁ ናችሁ? ዝግጁ ነው። እሺ ለእዮሃ ሚዲያ ያው በኢትዮጵያ ፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በፎረንሲክ ምርመራ ምክትል ዋና መምሪያ ነው። በእዮሃ ሚዲያ መልካችነት የዲኤንኤ ምርመራ ጉዳይ በአቶ ተስፋዬ ብርሃነ እና በህፃን ኢዩኤል ደጀኔ እንደዚሁም በህፃን እስቄል ደጀኔ መካከል የአባትነት ግንኙነት መኖሩን በቁጥር ተብሎ ቁጥር ተጠቅሷል። በ9/11/2017 በተጻፈ ደብዳቤ የዲኤንኤ ምርመራ እንዲደረግ መጠየቃችሁ ይታወቃል ይላል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ፎረንሲክ ዘ22175/18 የሆነ የምርመራ ውጤት መግለጫ 2 ገጽ በዚህ ደብዳቤ ሽኝነት መልሰን እየላክን የምርመራ ውጤት መግለጫው የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማዕተብ ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። ከዛም ላይ ማዕተቦች አሉ። እዚህም ላይ እንደምትመለከቱት ማዕተብ አለ ማለት ነው። እሺ በኢትዮጵያ ፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ የፎረንሲክ ምርመራ ምክትል ዋና መምሪያ
የላኪው የመታወቂያ ቁጥር ተብሎ ተገልጿል። ምርመራው የተጠየቀበት ቀን በ9/11/2017 ምርመራውን የጠየቀው አካል እዮሃ ሚዲያ የናሙና ዝርዝር በእዮሃ ሚዲያ አመልካችነት የዲኤንኤ ምርመራ ጉዳይ በአቶ ተስፋዬ ብርሃንና በህፃን ኢዩኤል ደጀኔ እንደዚሁም በህፃን እስቄል ደጀኔ መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ ተስፋዬ ብርሃንና ህፃን ኢዩኤል ደጀኔ እንዲሁም ህፃን እስቄል ደጀኔ በአካል ቀርበው ለዘረመል ዲኤንኤ ባለሙያ የሰጡት ከአፍ ውስጥ የተሰበሰበ ምራቅና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። የህፃን ኢዩኤል ደጀኔ ናሙና የላብራቶሪ መለያ ብሎ KA 22/S01 የህፃን እስቄል ደረጀ ናሙና የላብራቶሪ መለያ KA 22/S02 የአቶ ተስፋዬ ብርሃን ናሙና የላብራቶሪ መለያ KA 22/S03 ናሙና የተወሰደበት ቀን በ10/11/2017 የምርመራው የተጠናቀቀበት ቀን በ21/11/2017 የተጠየቀው ምርመራ አቶ ተስፋዬ ብርሃን የህፃን ኢዩኤል ደጀኔና የህፃን እስቄል ደጀኔ ወላጅ አባት ወይም ባዮሎጂካል ፋዘር መሆን አለመሆናቸው እንዲረጋገጥ ተጠይቋል። የምርመራ ሂደት ያው ቅድም እንደተገለጸው ከላይ የአባትነት እናትነት ልጅነት ወይም ሌሎች ቤተሰባዊ ዝምድና የዲኤንኤ ምርመራ ለማከናወን ከአቶ ተስፋዬ ብርሃን ወይም እና ከህፃን ኢዩኤል ደጀኔ እንዲሁም ከህፃን እስቄል ደጀኔ ከአፍ ውስጥ የሚወሰድ ምራቅና የጉንጭ ህዋስ ተመርማሪ ናሙናዎች በዲኤንኤ ምርመራ ባለሙያ ተሰብስበዋል። ቤተሰባዊ ዝምድና ለመለየት የሚያገለግሉት የዲኤንኤ መለያ ክፍሎች ሁሉም እያንዳንዳቸው ማለት ነው እነሱን በመጠቀም ተባዝተዋል። የተባዙት እያንዳንዳቸው ከላይ የተጠቀሱት ግለሰቦች የዘረመል መለያ ምልክቶች ከተለዩ በኋላ የተለያዩ ሶፍትዌሮችን በመጠቀም የማወዳደርና የመተንተን ስራዎች ተከናውነዋል። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችል የታወቁ ማወዳደሪያና መቆጣጠሪያ ናሙናዎች ጥቅም ላይ ውለዋል። የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ ተስፋዬ ብርሃን የተወሰደው ዲኤንኤ ወይም ዘረመል ከህፃን ኢዩኤል ደጀኔ እና ከህፃን እስቄል ደጀኔ ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ ተስፋዬ ብርሃን የህፃን ኢዩኤል ደጀኔ እና የህፃን እስቄል ደጀኔ ወላጅ አባት የመሆን እድላቸው 0%። ማጠቃለያ ከላይ በተጠቀሰ የዘረመል ወይም ዲኤንኤ ምርመራ መሰረት አቶ ተስፋዬ ብርሃን የህፃን ኢዩኤል ደጀኔና የህፃን እስቄል ደጀኔ ወላጅ አባት አለመሆናቸው ተረጋግጧል። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ጉንፋን ሲይዝ ወባ፣ ብጫ ወባ ወዘተ የለም። ዝም ብሎ ይሄ ማር ዝም ብሎ ይሄ እያለ ንቡ ዞሮ ከየትኛውም እንጨት ላይ ያመጣ እንዳይመስልህ ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው ይሄ ማር። ታዲያ ይሄ ማር ማለት ለ62 በሽታ መድኃኒት ነው። ይሄ ማር ብቻ አንድ 3 በሽታዎች ሁለት ብቻ ነው የምትጨምርበት። ምን ናቸው? የምትጨምርበት በዚህ ማር ነጭ ሽንኩርት፣ ዝንጅብል። ከዛ ውጪ አምጣ ይሄ እርዱን ይሄን ካስፈጫ ለካንሰር ይሄ እርድ ዱቄት ካደረከው ከዚህ ጋር አላውሰው ስለሚመር ለካንሰር፣ ለአላርጂክ፣ ለፊጥራት ይሄ ቡጉንጅ ምናምን ይሄ ባህላዊ በሽታዎች በጠቅላላ ተጓዳኝ የሆነ ከሰው ልጅ የማያስፈልግ በሙሉ በዚህ ይሄ ተፈጭቶ ከዚህ ጋር ስታላውስ ጉንፋን ሲይዝ ወባ፣ ብጫ ወባ ወዘተ የለም። ቻው ቼልሲ። አሁን በጣም ነው የሚያምረው። እንግዲህ ተመልካቾቼ እንደምታዩት የኦቦ ሰኚ ስቱዲዮ የዘመኑ ጉዲሳ ብያለሁ። የዘመኑ ጉዲሳ ብያለሁ። ተቀብያለሁ። ኧረ በደንብ ጉዲሳ ብያለሁ። እኔ ምንም ስልጣን ባይሰጠኝም በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት
ኦሮሞማን ያመጣንና ያለበስን በቢሮአችን አዲሱ ጉዲሳ ሎንጮ አቤት ሲያምር። እንግዲህ ያው በልብስ ብቻ ማናደርግም ወንድሜን ሶፊን በተግባር በአግባብ ወስጃለሁ። ከኛ አድርጌያለሁ። ከዛሬ ጀምሮ ሶፊ ከኛ ነው ብቻም አይደለም ከወተት ከቅቤ የተሻለ ግኝት ልስጥ። እሺ ደስ ይለኛል። አረ በኢየሱስም ዛሬ ታላቅ ቀን ነው። እንግዲህ ይሄንን ተመልካቾቼ ይሄን አንዴ ተመልከት። ከኮሌስትሮል ነፃ ይላል። አውራምባ ከሁሉም በሽታ ነፃ የሆነ የሚገርም ነው። ከሁሉም ነፃ የሆነ ከምንም በሽታ ነፃ የሆነ ዘይት ነው። ይሄንን ዘይት ጨፌ ቅጥር ግቢ ውስጥ ብቻ ነው የምታገኙት። ይሄውና አንተም በዚሁ ልክ እንግዲህ አንድ እንግዳ ማለት ድብቅ እንግዳ በዛው ልክ እሱን እንግዳ በሚቀጥለው የምንገናኝ ይሆናል። ለዛሬው ግን እጅግ በጣም በሚገርም ሁኔታ ኦሮሞማን ተቀብለሃል አይደል? በደንብ በደስታ እንደ እኔ ድሮም ነው ታዲያ። ይሄው ተሰኝኮ በጣም አመሰግናለሁ። በጣም እናከብርሃለን። በጣም ነው የማመሰግነው። እንግዲህ ምንድነው ስሙ ቡልኮ ነው የሚባለው? ቡልኮ። እግዚአብሔር ይስጥልኝ። በጣም ተደስቻለሁ። እንግዲህ ያለሁትኝ ያው በፕሬዝዳንት ሰኚ ቢሮ ነኝ ያለሁትኝ በጨፌ ወጣቶችና ህብረተሰብ በዛ ፕሬዝዳንት ጋር ነው ያለሁት። እንግዲህ ምንድነው ምንም ነገር በሌለበት ነው የሚዲያ ጫጫታ ብቻ ነው ሳቸው ምናምን የሚል የተለያየ አስተያየቶችን አይቻለሁ። እውነት ለመናገር እነዛ ደግሞ እንዳልሆኑ በአካል መጥቼ መሬቱን ረግጬ እንግዲህ በደንብ መጥቼ ተመልክቻለሁ። በጣም እጅግ ደስ የሚያሰኝ ነው። ብዙ ወጣቶች ደግሞ የሚፈሩበት፣ ብዙ ወጣቶች ደግሞ ሀብት ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ። መኖር ከጀመራችሁ በጣም ጥቂት ጊዜ ነው። አንዳንድ ጊዜ ምክንያት የለሽ ብስጭት ያበሳጫታል። አዎ በጣም ምን ሆነሻል በትላት ራሱ እንዲህ በደልከኝ የምትለው ነገር የላትም። ዝም ብሎ ያበሳጭሻል። በስራ ነው። እኔ ነጋዴ ነኝ፣ ዲዛይነር ነኝ። በስራ ሲበሳጭ ከሴቶች ምናምን ከጣላፊዎች ጋር ወደሱ ነው የሚያወጣው። ወደሱ ነው የምታዞሩ። እግዚአብሔር እንደዚህ ያለ ተንከራታች ሰው እንድትሆኚ የያሽው ከእጅሽ እንዲጠፋ የሰከነ ሰላም ያለው ህይወት እንዳትኖሪ በቃ ከሱ ጋር ነው የሚያነካካሽ። በቃ የሆነ ምንም ባላጠፋው ነይ አንዳንዴ ያጠፋል። እሱ ትክክለኛ አይደለም። እሱ ብዙ ይነግሩኛል ጓደኞቹ አብረው እየበሉ አብረው እየጠጡ ለሱ ብዙ የዋሹ ይነግሩኛል። ያጣሉናል፣ ከፋሚሊ ጋር ከምንም ያጣሉናል። ይሄ ሁሉ ነገር እንዲሆንብሽ እየተሰራብሽ ያለው በመጀመሪያ ጓደኛሽ ተንከራታች እንድትሆኚ ነገርሽ ሁሉ ከሰው ጋር በመስማማት ሰላም የሞላ ህይወት እንዳይኖርሽ እየተሰራ ያለውን ስራ እግዚአብሔር አፍርሶታል። አሜን። ያንቺ ህይወት በሰላም መኖር ነው የምትፈልጊው፣ ግን ሰላም የለም። ከዚህ በኋላ ከሱ ጋር ባለሽ እንዳታምኚ ሁሉ አንዳንዴ ልብሽ ያወራዋል። ቁጭ ባልሽበት ምንም ነገር ሳትነጋገሩ ወደ ልብሽ የማትፈልጊው ድምጽ ነው የሚመጣው። ልክ ነው። እግዚአብሔር እንደዚህ አለኝ፣ የዛ ድምጽ ምንጭ ዛሬ ደረቀ። አሜን። ይጠጣል፣ ከኔ ተደብቆ ምናምን ይጠጣል። ከዛ ተደብቆ ሲጠጣ ምንድን ነው የምትይው አንቺ? እኔ ይቆጣለሁ፣ ግን አይሰማም። አንድ ካልጀመረ ሰው አያውቁም። ሆነ ብለው አለ አንቺና እሱ ሩቅ እንዳትሄዱ ተለያይታችሁ፣ አንቺም ሌላ እሱም ሌላ አለ እንድንለያይ አለ። ፓስተር መስላ አንድ እሱ ያመጣትን ትዳራችሁ ረጅም አይሄድም ባጭር ይቀራል እያለች ትለናለች። ከፍ አድርጉ እጆቻችሁ። እንዲህ አይነት ትንቢቶች ከሰማይ ያይደሉ፣ ምንጫቸው የተመታ ይሆን። ከሰው እንትና ነው የምትይው ሰው የለሽም። ናይ ሰው አልወድም ሰው አልወድም ሲል ማለት ነው። ሰው ውሸት ስለሆነ እኔ ፌክ ኑሮ አልኖርም። የፌክ ኑሮ አትኖር። ይሄ ማህፀን ልጅ አላመጣም። አንቺ የአራት ልጆች እናት እንደምትሆኚ ታውቂያለሽ። ከእግዚአብሔር አምናለሁ። በጣም ነው የምትወጂው። ማንም እንዲነካብሽ አትፈልጊም። እሱ ግን ይፈልጋል። እቺ የዋናት አጨብጭባችሁ ሰው ለኔና ለሱ መሀል ላይ ገብቶ የማያወራው ነው የሚያወራው። እኔ ያልደረኩ ነገር አደረገች። ያነካሽው ነካች። ያልሄድሽበት ሄደሽ ከሱ ጀርባ አንድ ጓደኛ አለው። የሱ ትክክለኛ ጓደኛ መስሎ በብር የቀሸሸው ለሱ የሚገዛ ሰው አለ ጓደኛ
ስለዚህ ከነዛ ሁሉ መለየት አለበት። ያንቺና ያንቺ ብቻ መሆን አለበት። እናስራቸዋለን። ከሱ ተለይተሽ መኖር አትፈልጊም? አልፈልግም። እሱ ግን ያበሳጭሻል። እናንተን ሁለታችሁን ሰማይ ዝቅ ምድር ከፍ ቢል ማንም ሊለያችሁ አይችልም።